አይደለም ይሄ ነገር ሁደን ወደ ቀጥተኛ መንገድ ሚመራ አይደለም ራሱ ቀጥተኛ መንገድ ነው ሃዲ ዋና ለማ ሰሚዕና ለሃዲ አይደለም ዋና ለማ ሰሚዕና ሁዳ ራሱ ቀጥተኛ መንገድ ነው ቁርአን ማለት የሚወስድ የሚያመላክት ምናምን ሳይሆን ራሱ መንገዱ ነው ብለው ተናገሩ ከሰዎች አልፎ ስለዚህ ቁርአን በሰው ልጆች ህይወት ውስጥ ሲገባ የሚቀይረው ነገር ብዙዎቻችን ከቁርአን ጋር ህይወታችንን ሳናሳልፍ ብዙ አልፈን ብዙ ርቀን قل لو كان البحر مدادا لكلمات ربي ባህሮች ወንዞች ሐይቆች ውቅያኖሶች ምድር ላይ ውሃ የተባለ ነገር በሙሉ ሰብስባችሁ ይሄ ያንን የአላህን ቃል እንጻፍበት ብላችሁ እንደ መድ ብትጠቀሙት እንደ ስክሪፕቶ ብትጠቀሙት ማለት ነው لنفد البحر قبل أن تنفد كلمات ربي ይሄንን የአላህን ቃል እናበራራ ብላችሁ ስትነሱ የሰበሰባችሁት ወንዞች ባህሮች ተራሮች እንደ ቀለም ወንዞች ባህሮች ውቅያኖሶች እንደ ቀለም እንጠቀምበት ያላችሁት ነገር በሙሉ ያልቃል قبل أن تنفد كلمات ربي እንደውም ማለት ولو جئنا بمثله مدد ከዚህ በላይ እጥፍ ድርብ እያደረግን የሌሉትን ውሃ ሰብስበን እንደ ቀለም እንጠቀም ብንል ይሄንን ነገር ለማብራራት እንትኑ አይበቃንም ይላል አላህ Subhanahu Wa Ta'ala ስለዚህ ቁርአንን ወደ ህይወታችን ባስገባን ቁጥር የመጀመሪያ የሚፈጥረው ነገር ሁደን ነው መስተካከልን ይፈጥራል አላህ Subhanahu Wa Ta'ala